ሳይታገል ያሸነፈ ሰው ቢኖር ደግነት ነው። እንደሱ ያለ ሁሉን ቻይ አንገት ደፊ የትህትናው መጠን ልክ የሌለው ርኅሩህ ሰው በምድሪቱ ለናሙና ያክል ነው የተፈጠረው። የደግነት ህይወት ዓላማ ምንድነው ቢባል በአንድ ቃል መግለጽ ይቻላል፣ መላክ ወይም መታዘዝ ብቻ። ጠዋት ጀምሮ እስከሚመሽ ሁሉም ደግነት እያለ ሲልከው ይውላል። አይታክተውም፣ ሁሉን እሺ ነው። በጣም የሚገርመው ከሱ በስንት ዓመት ያነሱ ህፃናት እንኳን ይልኩታል፣ እሱ እምቢ የማይላቸው። ድንገት ወላጆቻቸው ደርሰው ይቆጧቸው ወይ ይመቷቸው ይሆናል እንጂ ደግነት በፍጹም እምቢታን አያውቅም። የሚልከው ሰው ከሌለ ደግሞ የሰፈራችን መግቢያ ጋር ቁጭ ይልና ወደ ሰፈር እቃ ተሸክመው የሚገቡ ሰዎችን እቃቸውን ተሸክመው ቤታቸው ያደርሳል። አንዳንዱ ምግብ ይሰጠዋል፣ አንዳንዱ ብር፣ አንዳንዱ ልብስ፣ አንዳንዱ ደግሞ ቢሳቤስቲን ሳይሰጠው የደግነትን ይሉኝታ በመጠቀም አመስግኖ ይልከዋል። እሱ ግን ምንም ከማንም ጠብቆ ስለማያደርግ አይከፋም። ሁሉም በሚሰጠው መልስ እኩል አመስግኖ ይሄዳል። ደግነት ከሁሉ ሰላም ሆኖ በኖርበት ሰፈር ሰላምን ያወቃት ቀን ሰላሙን አጣ። ሰላም ከነደግነት ሰፈር ጀርባ የምትኖር የዩኒቨርሲቲ ተማሪ ናት። አልፎ አልፎ እግር ሲጥላት በነደግነት ሰፈር ታልፋለች። እቃ ተሸክማ ስታልፍ ደግነት የሁሉን ሸክም ማቅለል በለመደው ጉልበቱ አገዛት። ያቺ ገዛው ግን ዋጋ አስከፈለችው። የሰላም የአይን ወዳጅ ከሆነው ጉቶ ጋር አጋጨችው። ጉቶ የደግነትና የሰላም ቀረቤታ ሲያይ አይኑ ቀላ። ሰላም ለደግነት የምታሳየውን ፈገግታ ለሱ እንዲሆን ተመኘ፣ ቀናበት። ደግነትን ጠርቶ ማስጠንቀቂያ ሰጠው። ትሰማለህ ደግነት፣ ከዚህ በኋላ በስህተት ከሰላም ጋር ስትሄድ ባየህ እገልሃለሁ። ደግነት እሺ ብሎ ክልከላውን ተቀበለ። ችግሩ ደግነት ማንንም እምቢ ማለት አለመቻሉ ነው። ሰላም ሸኘኝ ስትል እሺ፣ ጉቶ ተው ሲለው እሺ፣ ሰላም አግዘኝ ስትል እሺ፣ ጉቶ ረፍ ሲል እሺ። የኋላ ኋላ ጉቶ የደግነትን እሽታ ከንቀት ቆጠረው። ለተወሰኑ ቀናት እየዛተ ታገሰ። ለወትሮ ጉቶ ታጋሽ አልነበረም። ነገር ግን የደግነት ነገር ሆኖበት ታገሰው። ቢሆንም ሽኝቱና ቀረቤታውን አልተው ስላለው ደግነትን እንደ ሕፃን ልጅ አንበርክኮ ቀጣው። በምን ጥፋቱ እንዲህ እንደሚደረግ ባያውቅም ለመንበርከክ አላወላወለም፣ አላጉረመረም። ሲመታ እንኳን የምስኪን ፈገግታውን አሳየው እንጂ አልተከላከለው። ጉቶ ይሄማ በሽተኛ ነው፣ ዱላም አይሰማውም አለ። ግን የጉቶ ልብ በደግነት የዋህ አስተያየት ጥፋተኝነት ተሰምቶት እንጂ የደግነት ጤና አጠራጥሮት አልነበረም ዱላውን ያቆመው። የደግነት እሽታ ግን በዱላ የሚበገር አልሆነም።